መቃብር መሰከረለት። እንደታተመ አንተን ይዤ እንዴት አድርጌ አስቀርሃለሁ ብሎ እንደታተመ ተነሳ። መቃብርም መሰከረ ለክርስቶስ። አጋንንትም መሰከሩ። ኦ ክርስቶስ ወልደ እግዚአብሔር ሕያው ኢታጥፋኒ ዘእንበለ ይምጻእ ጊዜ ምንት ብየ ምስሌከ አይመርኩከ ከመ መኑ አንተ። የእግዚአብሔር ልጅ ክርስቶስ አውቄሃለሁ አታጥፋን እያሉ አስታውቁእወ አጋንንት ይላል የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ። አጋንንትም ለመኑት፣ ሞትም ተንቀጠቀጠ፣ ምድርና ሰማይ መሰከረ። ኋላ እንዲህ ብሎ ተነሳ። ጠላቶቹ ራሳቸው መሰከሩለት። ራሳቸው አይሁዳውያን ለክርስቶስ ምስክር እኮ ናቸው። ሲነሳ መቃብሩን ነገ ይባስ መነሳቱ ደግሞ ተነሳ ነው የሚሉን አውቆ እኮ ነው ተነሳ ነው የሚሉን ብለው ጀግና መቃብር ደግሞ ጠባቂ አስቀመጡ። እንኳን አስጠበቁ፣ ባያስጠብቁ ኑሮ ተሰርቆ ነው የሚለው ወሬ መከራ ያበላን ነበር። አስጠብቀው የተጋምሳ ለስሳ የሚነሳ ደንጊያ እኮ ይገርማቸዋል። ብድግ ብለው ኋላ ተጠየቁ። ጲላጦስ ፊት ብር ለወታደሮች ብር ሰጧቸው። ሲመሰክሩ ምን አሉ? አይ ሰርቀው ወስደውታል ደቀ መዛሙርቱ። ኋላ ደግሞ ተኝቼ ነበረ። አንዱ ቅዱስ ዮሐንስ አፈወርቅ እነዚህ ሰዎች እንዲሁ ላይ ጠይቃቸዋል። አንተ ቀጣፊ ከሰረቁት ለምን ከሰረቁት እንዴት ብለህ አያቸው?